ስመኘው ምረት ይባላል። የከርከር ባለእግዚአብሔር ቀበሌ መስኖ ባለሙያ ነው። ምናልባት ያው የጎመን ጫካ ቫሪቲ ነው በኤስኤንቪ ፕሮጀክት የተደገፈ አሰራር ነውና አሁን ይቺ ጎመን ከሁለት ወር ከ15 ቀን አካባቢ ሆኗታል። ያው መጠቅለል እየጀመረ ነው ያለው። ምናልባት ይሄን ብቻም ሳይሆን ሌሎችም በዚህ በላይ አካባቢ በኤስኤንቪ የተደገፉ ወጣቶች ያው እየሰሩ መሆኑንና ያው አሁን እንደምናየው ወደ ስራ ገብቷል። ያው መጠቅለል ጀምሯል። ያው ከዚህ በኋላ ያው የኛም ክትትል ጧት ማታም አለ። እነሱም ያው በስርዓት ያው አጠጣጡንም እያያችሁት ነው። ያው በጥሩ ሁኔታ ነው ያለ። ያው ኤስኤንቪ ያው ከሌሎች አሰራር የተለየ የሚያደርገው አንደኛ ኤስኤንቪ በደንብ የዘሩ ሁኔታ በደንብ ተመርምሮ የተሻለ ዘር ነው። ከዛ ውጭ ደግሞ ኤስኤንቪ ያው ከሌሎች እንትን የሚለው አሰራሩ በጣም በሰርቶ ማሳያ መልኩ ባለሙያ በተባለው ምክረ ሀሳብ መሰረት የተሰራና ከሌሎች ለየት የሚያደርገው በሰርቶ ማሳያ አሁን እቺ 200 ካሬ ናት። በ200 ካሬዋ መሬት በደንብ ተለክቶ ሰርቶ ማሳያው የተሰራ መሆኑና የሌሎች ግን በዘፈቀደ ባጠጣጥም በአተካከልም በመስመርም አይደለም በአሰራሩ ኤስኤንቪ ሁሉ ነገር በጥንቃቄ ነው። ዘሯም ተቆጥራ ነው፣ አጣጣሩም ተቆጥሮ ነውና ኤስኤንቪ ከሌሎች ለየት የሚያደርገው በአሰራሩ ነው። ምናልባት አሁን ይሄ ቫሪቲ ከሌሎች ለየት የሚያደርገው አንደኛ የዚህ የጎመን ምርት እስከ 7 ኪሎ ይወጣል፣ አንዷ ብቻ ማለት ነው። የዛኞች የማወዳደሪያው ራሱ ባለፈው አመት ተሰርቶ የነበረው በዚህ ቫሪቲ እስከ 2 ኪሎ እስከ 3 ኪሎ አካባቢ ሲሆን ይሄ ግን ከ7 ኪሎ በላይ የሚወጣበትና ለየት የሚያደርገውን በተለይ ቫሪቲው በሽታን ተባይን ይቋቋማልና የተሻለ ነው ከሌሎች የኤስኤንቪ ዘር። ቫሪቲውም በደንብ የተጠናና ጥራት ያለው ስላለ ነው እና ከ7 ኪሎ በላይ የሚወጣበት ሁኔታ አለ ምርቱ ማለት ነው። አሁን ከዚህ አካባቢ ደስ የሚለው ወደ ስራ የገቡት ወጣቶች ናቸው። ወጣቶች አሁን እዚህ አካባቢ በጣም በኤስኤንቪ ፕሮጀክት ድጋፍ ብቻ ሳይሆን በራሳቸውም ተነሳሽነት በጣም ከ5 ሄክታር አንድ ወጣት ከ5 ሄክታር በላይ የሚያለማበትና ሌሎችም በሽንኩርት በቲማቲም በተለያየ ተክሎች በኤስኤንቪ ድጋፍ የተሻለ አሰራርና የባለሙያን ድጋፍ ተቀብለው የተሻለ ስራ እየሰሩ መሆኑንና አሁንም ከዚያ በላይ አሁንም እያነሱ ያለውን አትክልት ያለሙበት ሁኔታ አለ ማለት ነው።